ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? ዛሬ በታላቅ ርዕስ ተገናኝተናል። ከመከራ ጀርባ ያለው ብርሃን ምንድን ነው? ሕይወት በውጣ ውረድ የተሞላች ናት። ሁላችንም የራሳችን ጎልጎታ አለን። ሁላችንም የምንሸከመው የራሳችን መስቀል፣ የምናልፍበት የህመም ወቅትና ጨለማ የሚመስሉ ቀናት አሉ። ነገር ግን ትልቁ ጥያቄ መከራው ሳይሆን ከመከራው በስተጀርባ ያለው ትርጉም ምንድን ነው የሚለው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት የስቅለት ዕለት የከፍተኛ መስዋዕትነት ምልክት ነው። ይህ ዕለት የሚያስተምረን አንድ ትልቅ እውነት አለ። ያለ መስዋዕትነት ድል የለም፣ ያለ ስቃይ ትንሣኤ የለም። ጌታችን በመስቀል ላይ የከፈለው ዋጋ ለሰው ልጅ ሁሉ የፍቅርና የጽናት ተምሳሌት ነው። በኑሯችን ውስጥ የሚገጥሙን ውድቀቶች፣ ክህደቶች እና አካላዊም ሆነ መንፈሳዊ ስቃዮች ልክ እንደ ዕለተ ዓርብ ናቸው። ተስፋ አስቆራጭና መጨረሻ የሚመስሉ፣ ነገር ግን እነዚህ ሁሉ ወደ ተሻለ ማንነት የሚያሸጋግሩን የሕይወት መንገዶች ናቸው። ስቅለት የመሸነፍ ሳይሆን የታላቅ ድል መጀመሪያ ነው። ዓርብ ያልፋል፣ ቅዳሜም በዝምታ ይነጋል፣ እሁድ ግን የብርሃን ትንሣኤ ይሆናል። አንተም ሆንሽ አንቺ ዛሬ ያለሽበት የኑሮ ውጣ ውረድና ስቃይ የመጨረሻው ምዕራፍ እንዳይመስላችሁ። ከመስቀሉ በኋላ ክብር አለ፣ ከህመሙ በኋላ ፈውስ አለ። ይህ ዕለት ለሁላችንም የሚነግረን የቱንም ያህል ጨለማ ቢበረታ የፍቅርና የጽናት ኃይል መጨረሻው ብርሃን መሆኑን ነው። በመጨረሻም የየራሳችን ጎልጎታ፣ የየራሳችን ህመም፣ የየራሳችን የመጨረሻ ህቅታ የምንለው ህመም በህይወታችን ይኖራል። ነገር ግን መታገል፣ ማሰብ፣ ማሸነፍ ያለብን ለትንሣኤው ነውና ሁላችንም ለየራሳችን ትንሣኤ ያብቃል። ትንሣኤያችን በሰላም እንየው። በቀጣይ ቪዲዮ እስክንገናኝ በፈቃድና በሰላም ኑሩ። ቻው።